ወራህመቱላሂ ወበረካቱ። ውድ ሀገሬ ልጆች እንዴት ናቸው? ሰላም ናቸው? የተገኘት ይዟቸው ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው እና አበረታቱኝ ሀገሬ ልጆች። አይከፈልበትም ዛሬ ማለት ነው። ቤት ውስጥ ፈጣይር እንሰራለን ማለት ነው። እስከ መጨረሻው ተከታተሉ። ይሄን ተወላይም ጥልባው ነው ሴትዮ ማለት በዶሮ ነው የምንሰራው በድጃጅ ማለት ነው። እሺ ነው ዛዳ እና አሁን ይሄንን አዘጋጅቼ አሳያችኋለሁ። እንዳትርቁ ጠብቁ። እንደዛ አርጌ ቆራርጫለሁ ማለት እንደዛ አርጌ ከውስጡ እያረኩ ክሽናውን ማለት ነው። እንትን የዶሮውን ማለት ነው። ይሄው እንደዛ ነው አዘጋጅቻለሁ። ሁለት አባ እንቁላል ማለት ነው። እንደንትኑ እንቁላል አይጠቅመው። ሁለት አባ ትመጣላችሁ ከዛ ማለት ነው። እንደዚህ ማለት ነው። ትነግሩታላችሁ ማለት ነው። ይሄው ማለት ነው። እንደዚህ ማለት ነው። አረጋጋቱ ጨርሼ እንገናኛለን። ቶስቱን እንደዛ አድርጌ ጨርሻለሁ ማለት ነው። ይሄንን እንትን ማለት ነው። የቶስቱን መቁረጫ ተርተሩን እንደዛ አድርጎ እንትን ማለቻው ከሽንት ሴትዮ የጠለበችው ወላሂ ምርጥ ነው ማለት ነው። የኔ ቶስት ተጠብሶ ይህን ይመስላል። ተቆራርጦ ደግሞ አሳያችኋለሁ። እንዴት ነው? በጣም ይጣፍጣል ወላሂ። ክሽናው ላይ ማለት ነው። ዶሮ እንትኑ ላይ ማለት ነው። ማዮናይዝ እና ጅብን ታደርጉበታላችሁ። ከዛ ዋው በጣም ይጥማል ማለት ነው። እና ሰርታችሁ ሞክሩት፣ ይጥማል። ባይ ባይ። ቆራርጬ እንገናኝ። ሰብዬ የኔ ፈጣይር ይህን ይመስላል። ቶስቴ ማለት ነው። ይህን ይመስላል። ይሄ ለሴትዮ ማለት ነው። እና በእኔ ደግሞ ይህን አስቀርቻለሁ እላችኋለሁ። እንዴት ነው? ወላይ ሰሩና ቀመሱት። በጣም ይጣፍጣል ማለት ነው። ግን ልታውቁት ትችላላችሁ። እኛ ቤት ግን አሁን ነው ከረመዳን ወደዚህ ነው መስራት የጀመርነው ማለት ነው። እና እንደዛ እንላችኋለሁ። ባይ ባይ። ወዳችኋለሁ። ለማንኛውም ላይክ፣ ሰብስክራይብ በማድረግ አበረታቱኝ። የሀገሬ ልጆች ወዳችኋለሁ። ባይ ባይ እላችኋለሁ። አሁን ለሴትዮ ልወስድ ነው። ከላስ ሊበላ ነው። ጀህዙ ወደ ሴትዮ ልወስድ ነው። ባይ ባይ